free international and not political prisoners. You are a dictator. You are committing crimes against humanity. Don't talk about food without freedom. We need freedom. More than food. We need freedom. Freedom, freedom, freedom. በቡድን 8 ሀገራት የመሪዎች ስብሰባ ላይ ለመገኘት ወደ አሜሪካ መዲና ዋሽንግተን ብቅ ያሉት ጠቅላይ ሚኒስትር መለስ ዜናዊ አርብ ግንቦት 10 2004 ወይንም ሜይ 18 2012 ከፍተኛ ተቃውሞ ገጠማቸው። የምግብ ዋስትናን በተመለከተ በዋሽንግተን ዲሲ በሮናልድ ሬገን ህንጻ ውስጥ በተጠራው ሲምፖዚየም ከአራቱ የአፍሪካ ሀገራት ተናጋሪዎች አንዱ የሆኑት አቶ መለስ ዜናዊ በደረሰባቸው ከፍተኛ ተቃውሞ ሲደነግጡ ታይተዋል። ንግግራቸውም ለደቂቃ የተቋረጠ ሲሆን ከአዳራሽ ውጭም ከፍተኛ ተቃውሞ ጠብቋቸዋል። በፕሬዝዳንት ባራክ ኦባማ በተከፈተው በዚህ ሲምፖዚየም ላይ ሶስቱም የአፍሪካ መሪዎች እንዲሁም ሌሎች ንግግራቸውን በተገቢው ማድረስ የቻሉ ሲሆን አቶ መለስ በምግብ ዋስትና ዙሪያ ንግግር በማድረግ ላይ ሳሉ ከአዳራሹ ከፍተኛ ተቃውሞ ተሰማ። መለስ አምባገነን ነው፣ በሰው ልጆች ላይ የሚፈጸም የግድያ ወንጀል ይቁም፣ እስክንድር ነጋን ጨምሮ የፖለቲካ እስረኞች ይፈቱ የሚለው የጋዜጠኛ አበበ ገላው ድምጽ አቶ መለስን ሲያስደነግጥ ሌሎች በአግራሞት ይመለከቱ ነበረ። መለስ ዜናዊ ዲክታተር free international and not political prisoners. You are a dictator. You are committing crimes against humanity. Don't talk about food without freedom. We need freedom. More than food. We need freedom. Freedom, freedom, freedom. Mallal Zenawi is a dictator. Mallal Zenawi is a dictator. Free Iskandar Nega and all political prisoners. Okay, thank you. We've heard from you. ጋዜጠኛ አበበ ገላው የተቃውሞ ድምጹን ካሰማ በኋላ በአራት የአሜሪካ ፖሊስ ኃይል ተይዞ መውጣቱ ታውቋል። ከአቶ መለስ የጸጥታ ሰራተኞችም የእንገድልሃለን ማስፈራሪያ እንደደረሰውም ገልጿል። ከጋዜጠኛ አበበ ገላው ጋር ስለ ሁኔታው አጭር ቆይታ አድርገናል። በጣም አመሰግናለሁ አበበ። እንግዲህ አቶ መለስ ስብሰባው አዳራሽ ወይ ደግሞ ሲምፖዚየሙ አዳራሽ ውስጥ ሲደነግጡ ነበር ያየነው። አንተ በመጀመሪያ እዛ አዳራሽ ውስጥ እንደልገባ ቻልክ? እንግዲህ ቀደም ብሎ ስብሰባው ሊደረግ ሲል ተመዝግበን ነበር እንደ ፕሬስ ኢሳት። እኔ የኢሳት አባል ብቻ ሳልሆን የናሽናል ፕሬስ ክለብ አባል ነኝ። በዚህ ሀገር ትልቁ የጋዜጠኞች ማህበር ማለት ነው። የፕሬስ አባል የፕሬስ ክለብ አባል የናሽናል ፕሬስ ክለብ አባል ስለሆንኩ እንደዚህ አይነት ትላልቅ ኢቨንቶች ላይ መሳተፍ እችላለሁ። አቶ መለስን ጥያቄ ለመጠየቅ ወይ ደግሞ እሳቸው ላይ ተቃውሞ ለማሰማት እንዴት ነው እድሉን ያገኘው? ወል እድል አግኝቼ አይደለም። እንግዲህ እኔ የነበርኩት እሳቸው ከሚናገሩበት ፊት ለፊት የፕሬስ ጋላሪ ነበር ለጋዜጠኞች የተወሰነ ቦታ ማለት ነው። እና አዳራሹ ደግሞ አቀማመጡ ፊት ለፊት ከሚናገሩ ሰዎች ፊት ለፊት ነበረ። የፕሬስ ሰዎች ከተለያየ ሚዲያ ተቋማት የመጡ የሚሆኑበት ቦታ ላይ ነበርኩኝ። እና እሳቸው ንግግር ማድረግ በጀመሩበት ጊዜ ይሄን አጋጣሚ ሳገኝ መቼም እሳቸው ይናገሩት የነበረው አብዛኛው ውሸት ነው ያው ብዙ የምናውቀው። ስለዚህ ይሄን አጋጣሚ ተጠቅሜ በኢትዮጵያ ውስጥ ያለውን የመብት ጥሰትና ጭቆና ለማጋለጥ ፈልጌ ነው ተነስቼ ይሄንን ንግግር ያሰማሁት። መለስ ዜናዊ ዲክታተር free international and not political prisoners. You are a dictator. You are committing crimes against humanity. Don't talk about food without freedom. We need freedom. More than food. We need freedom. Freedom, freedom, freedom. ነጻነት የፖለቲካ እስረኞች ፕሮሰስ ያለ ምግብ ዋስትና ያለ ነጻነት ምግብ ዋስትና ያረጋግጥም እንዴ? ያለ በመጀመሪያ የተናገርኩት ስጀምር አቶ መለስ አምባገነን ነው የሚል ነው እንትን ያልኩት። ልክ ይሄንን ሲሰሙ በጣም ጮኬ ነው የምናገረው። እሳቸው ከሚናገሩበት ማይክ በላይ ነበር እኔ ድምጽ የተሰማው። እንደው በአጋጣሚ ድምጼን በደንብ ነው ወጣልኝና ይሄን ስናገር እሳቸው ድንግጠው ዞሩ። እሳቸው ብቻ ሳይሆን ሰው ሁሉ ወደኔ ዞረ። ከዛ በኋላ በተከታታይ በኢትዮጵያ ውስጥ የሚደረገው የሰብአዊ መብት ጥሰትን የሚያጋልጡ ንግግሮች ተናገርኩኝ። ምግብ ደግሞ ያለ ነጻነት ዋጋ የለውም። ፉድ without freedom is nothing የሚል ነገር ሁሉ ነው የተናገርኩት። ያ ደግሞ ለአዳራሹ ተሰብስበው ለሚናገረው ጭምር ነው። ምክንያቱም አምባገነኖችን እየሰበሰቡ ስለ ምግብ ዋስትና መናገር ምንም ትርጉም ያለው ነገር አይደለም። ለነገሩ ሲፒጂን ባወጣው መግለጫ ላይ ይሄን ነገር ነው መሰለኝ አንጸባረቀው። ያለ ነጻነት የምግብ ዋስትና ሊረጋገጥ አይችልም፣ የሚዲያ ነጻነት አስፈላጊነት እነሱም አንስተው ነበር። ያንን ንግግር ካደረክ በኋላ ተመልሰሽ ተቀመጥ ትታያለህ። ከዛ ስብሰባው እስኪያልቅ ነበር? ከዛ አልነበርኩም። ከዛ በኋላ ተመልሼ ተቀመጥኩኝ። ወዲያው የነሱ አሜሪካ የሴኩሪቲ ኤጀንቶች ፖሊስ ጠሩ። ፖሊሶቹ መጡና ናውጣ ብለው ይዘውኝ ወጡ። 4 ፖሊሶች መጡ እና መንጃ ፈቃድን አምጣሉ። መንጃ ፈቃድን ሰጣቸው። ከፈለጋችሁ ሰሩኝ አልኳቸው። አይ እኛ እናስረህም አለ።
እና ግን አንዳንድ ጥያቄ ጠየቁኝ። ለምንድነው ያልከው ምናምን ነገርኳቸው። ምንድነው ያልከው አሉ። እኔ ምንም ያልኩት ነገር የለም። በኢትዮጵያ ውስጥ ያለውን የሰብአዊ መብት ጥሰት ነው በዚህ መድረክ ላይ ተናገርኩት። ይሄ ደግሞ የአሜሪካ ህገ መንግስት የሚያረጋግጥልኝ መብቴ ነው አልኳቸው። እነሱም ያንን ተቀብለዋል። ምንም ያሉኝ ነገር ማለት ከአዳራሽ ከመውጣት ውጭ ወደ እስር ቤት ወይስ ሌላ ቦታ ወስደዋል? ወደ እስር ቤት አልወሰዱኝም። ጥጋት ይዘው የሚፈልጉትን ነገር አጣሩ። መንጃ ፈቃዴን ወስደው ማንነቴን አረጋገጡ። ከዛ በኋላ በሰላም ነው የሸኙኝ። እንደውም አንዱ ፖሊስ ሲያስወጣኝ የምትለው ነገር ሁሉ ይገባኛል፣ በእነሱ አቆጣጠር በ1998 ወደ ኢትዮጵያ ሄጄ ነበርና I know what's happening there ነው ያለውና በኋላ መጨረሻ እንደውም ጀርባዬን ቸብ እያደረገ you made your point ብሎ ነው ያስወጣኝ ፖሊሱ እና ምንም የፈጠሩብኝ ችግርም የለም። በጣም እንደውም ይሄን ስላደረኩ ደስተኞች እንደሆኑ ነው ያየሁት። የመጎነታተል ነገርም አልነበረም? ኧረ በፍጹም። እነሱ እንደውም እንዳልኩህ ምንም ይሄ የአቶ መለስ ዜናዊ ጠባቂ እገልሃለሁ ብሎኝ ነበር እና ለፖሊሱ ነገርኩት። የትኛው ነው አቶ መለስ ዜናዊ ጠባቂ? ገብረትንሳኤ ተስፋይ በርሄ የሚባል ነው። እዛው አካባቢ ነበረ። ቀድሞ አቶ መለስ ከመናገሩን በፊት ከኔ ጋር ትንሽ ንግግር አድርገን ነበር። እንዴት ተገናኝታችሁ ማለት ነው? እኔ ቆሜ በነበረበት ጊዜ መጣና አበሻ ነህ እንዳለ ቆሜ ስላየኝ ማለት ነው። እንግዲህ ጠርጥሮም ሊሆን ይችላል የሆነ ነገር ሊያደርግበት ነው መለስ ላይ ብሎ ይሆናል ብዬ ስለገመትኩ ምን አገባ አልኩት። አይ ኢትዮጵያዊ ስለመሰልከኝ ነው አለ። አይ ኢትዮጵያ አይደለሁም አልኩት። ከዛ በኋላ በዚህ ንግግር መለስን። እኔ ኢትዮጵያ አገሬ የምትሆነው እዛ በአገሬ በነጻነት ስኖር ነው አልኩት። አይ ሄደህ አይተህ ስለማታውቂው ነው እንጂ ኢትዮጵያ በጣም ጥሩ ደረጃ ላይ ነው ያለችው፣ እንደነንተ አይነቶቹ ናቸው ዝም ብላችሁ ከሩቅ የምትጨውት አለ። ያም ሆነ ይህ እኔም ቀስ አልኩና አንተ የመጣኸው ጌታህን ልጠብቅ ነው፣ እኔ የመጣሁት እውነት ልናገር ስለሆነ አታናግረኝ አልኩት። ወደዛው ሄደ። በኋላ እኔ ከተናገርኩ በኋላና መለስ ዜናዊ ላይ እንትን ካልኩ በኋላ ነው መጥቶ እንገላሃለን የሚል ነገር የተናገረው። ፖሊሶቹ ከመጣታቸው በፊት ማለት ነው? ፖሊሶቹ ከመጣታቸው በፊት ማለት ነው። ከአዳራሽ ስትወጣ ውጭ ደግሞ ኢትዮጵያን የተቃውሞ ሰልፍ እያደረጉ ነበር። አግኝታቸዋል? ጨርሰው ሲወጡ ነው ያገኘኋቸው እንጂ አላገኘሁም። ምክንያቱም እኔ የገባሁት በፊት በኩል ነበረ እና ሰልፉ ደግሞ የነበረው በሌላ ሳይድ ነበር። ይሄ እንግዲህ እዛ አዳራሽ ውስጥ ገብተህ አቶ መለስን መቃወምህን በድምጽ ደግሞ እሳቸው ሲደነግጡ የታየ ምስል አለ። ከዛ በኋላ ላይ የአካባቢ ሰዎችም እየደወሉ ነው። የገባበትን ጉዳይ አሳክቻለሁ ብለህ ታምናለህ? እኔ በጣም ምክንያቱም ስገባም የአቶ መለስን ውሸት ለመዘገብ አልነበረም የገባሁት። ይሄን አጋጣሚ ተጠቅሜ የኢትዮጵያ ሕዝብ የታፈነ ድምጹን ለማሰማት፣ ምክንያቱም ይሄ ትልቅ መድረክ ነው። ፕሬዚደንት ባራክ ኦባማ ያዘጋጁት መድረክ ነው፣ የእሳቸው መድረክ ነው። ከፍተኛ የሆኑት የአሜሪካ ባለስልጣኖች ሁሉ ነበሩ በዚህ መድረክ ላይ እና ይሄ መድረክ በጣም ትልቅ መድረክ ስለሆነና ከተለያዩ ሀገሮችም የመጡ የሚዲያ ተቋማት ጭምር የነበሩበት ስለነበረ ይሄንን ተጠቅሜ መልእክት ለማስተላለፍ ነበር የገባሁት። እንግዲህ አቶ መለስ ለጄት ጉባኤ ነው እዚህ የመጡት። እዚህ መምጣታቸውን ተከትሎ የድጋፍም የተቃውሞም ሰልፎች እንደተደረጉ ሰምተናል። አንተ ደግሞ አዳራሽ ውስጥ ሆነ ተቃውሞውን አሰምተሃል። ያሉት ሁኔታዎች በተከታታይ ተከታተልን እንግዲህ ለተመልካቹም ለአድማጩም እናደርሳለንና በአንተ በኩል የምትጨምረው ነገር ካለ? እንግዲህ የታፈነ ህዝብ አጋጣሚውን ባገኘ ሁሉ ድምጹን ማሰማት አለበትና ይሄ አሁን መድረክ አቶ መለስ ዜናዊ ሲዋሹ እኛ ደግሞ እውነት የተናገርንበት አጋጣሚ ነበር የተፈጠረውና ኢትዮጵያኖች በየሄዱበት በዚህ አይነት ሁኔታ አቶ መለስን ማጋለጥ አለባቸው፣ እርቃናቸውን ማስቀረት አለባቸው። እርግጥ እርቃናቸውን የቀሩ ግለሰብ ናቸው። ያም ሆነ ግን ከፍተኛ ተጽዕኖ የሚያደርጉ ከፍተኛ የዓለም መሪዎች አካባቢ እየተገኙ ያልሆነ ንግግር የሚያደርጉ ሰው ስለሆነ በተደጋጋሚም በተለያዩ ዓለም አቀፍ መድረኮች ስለሚገኙ አጋጣሚውን ሁሉ እየተጠቀምን መልእክታችንን ማስተላለፍ አለብን። እኔም ደግሞ እነ እስክንድር ነጋ እንዲፈቱ አቶ መለስ ዜናዊ ሰብአዊ መብትን እየጣሱና ወንጀል እየፈጸሙ መሆኑን በመናገሬ በእውነት ከፍተኛ ደስታ ነው የተሰማኝ። ትልቅ ቀን ነው ለኔ። ወርልድ ኢኮኖሚክ ፎረም ከዚህ ቀደም ታንዛኒያ ባደረገው ጉባኤ ላይ ተገኝተህ እዛም ጥያቄ ጠይቃቸው ነበር አቶ መለስ፣ እንደ ቪዲዮንም አይቼዋለሁ። ከዛ ምን ይለያል? ያንን ተመሳሳይ ነገር መሰለኝ። ከዛ የሚለየው ነገር ምንድነው? መቼም ታንዛኒያ ሆነ እንደዚህ አይነት ነገር ማድረግ አትችልም። ምክንያቱም እዛው ሊያሳፍኑህም ይችላሉ። ታንዛኒያ ሙሉ በሙሉ ነፃ የሆነ ሀገር አይደለም። እርግጥ የሄድኩት በወርልድ ኢኮኖሚክ ፎረም ተጋብዤ ቢሆንም ያም ሆነ ግን በአፍሪካ ሀገር ውስጥ ይሄንን መናገር የምችልበት ሁኔታ አልነበረም። አሁን ግን ያለሁት አሜሪካን ሀገር ውስጥ ስለሆነ መብቴንም እና ግዴታዬንም ስለማቅ ይሄ መብቴ ነው፣ የመናገር ሀሳቤን የመግለጽ መብቴ ነው። ምንም እንኳን እድሉ ባይሰጠኝም ግን መብቴን በመጠቀም አቶ መለስን ለማጋለጥ በመቻሌ በእውነት ትልቅ ነገር መስሎ የሚሰማኝ፣ ትልቅ ደስታ ነው የተሰማኝ። አመሰግናለሁ አበበ። አመሰግናለሁ። መለስ ዜናዊ ዴሊኬተር